ሰውየውን በቅርብ የሚያውቁ ሁሉ በአማርኛና በሶማሊኛ ሲናገሩ ብዙ ሰው ናቸው ይሏቸዋል። በአማርኛ የሚናገሩት ለአማርኛ አድማጮቻቸው እንዲማርክ አድርገው ነው። እንዳም ሆኖ በአማርኛም ሲናገሩ አንድ ሰው አይደሉም። ሁለት የተለያዩ አድማጮችን ኢላማ አድርገው ይናገራሉ። አንደኛው የኦህዴድ ብልጽግና አለቆቻቸውን የሚያስደስት ሲሆን፣ ሌላኛው ደግሞ የምስራቁ ኮከብ እያሉ ያወድሷቸው የነበሩትን ሰዎች ኢላማ ያደረገ ነው። እሳቸውን የምስራቁ ኮከብ እያሉ ያወደሱ የሚዲያ ሰዎች ለድርቅ ከተያዘ በጀት ጭምር እየተቀነሰ ወደ አካውንታቸው ሲዛወርላቸው እንደነበር ሲዘገብ ከርሟል። የሶማሌ ክልል እንስሳት በድርቅ እንዳያልቁ ተብሎ ለመኖ መግዣ የሚሆን ገንዘብ ከለጋሾች ሲሰጥ ሆድ ከአገር የሰፋባቸው ሰዎችም ከግመልና ፍየል ተነጥቆ የተሰጣቸውን አበል በልተዋል ተብሏል። እነዚህ በፌስቡክ አካውንታቸው መወድሰ ሙስጠፋ ጽፈው የባንክ አካውንታቸውን ያደለቡ ሰዎች በሚዲያ ስም ካሜራ ፊት ተቀምጠው ስለሳቸው ብፁዕ ወኩሌነት ለመናገር አይደክሙም። እናም ሙስጠፋ መሐመድ በእነዚህ ሰዎች በኩል የሚናገሩት ስለ ኢትዮጵያ ታላቅነትና ስለሳቸው ኮከብነት ነው። እንደገና በአማርኛ ሲናገሩ ደግሞ የለውጡን ተአምርነት፣ የብልጽግናን ሚራክልነት ነው። ይህኛው ንግግራቸው ከአክቲቪስትነት ወደ ፕሬዝዳንትነት ያሳደጓቸውን የኦህዴድ ብልጽግናዎችን ታሳቢ ያደረገ ነው። በሶማሊኛ ሲናገሩ ደግሞ ፍጹም ይለያሉ። ስለ ኢትዮጵያ የቀድሞ ታላቅነት በተናገሩበት አንደበታቸው ስለ ታላቋ ሶማሊያ ናፋቂ ሆነው ይከሰታሉ። የ150 ዓመት ገዢዎቻችንን የድሮ ስርዓት ናፋቂዎችን እንዳይመለሱ አድርገን መለስናቸው እያሉም ይናገራሉ። ከ3 ሳምንታት በፊት ወደ ኬንያ ሄደው የሶማሌ ማህበረሰብን በሰበሰቡበት ወቅት ይህንኑ ቃል በቃል ተናግረውታል። በዚያው በኬንያ ባለሀብቶችን ሰብስበው ኢትዮጵያ ውስጥ ገንዘብም ሰላምም የለም፣ አገሪቱ ጦርነት ውስጥ ነች በማለት ኢንቨስተሮች ወደ ኢትዮጵያ መሄድ እንደሌለባቸው ይመክራሉ። እንዲህ ያለ ገጸ ብዙ መልክ ያላቸው ሙስጠፋ መሐመድ አያሌ የፌስቡክ ገጾች አሏቸው። በአንድ ወቅት በኢቲቪ በሰጡት ቃለ ምልልስ እንዳመኑትም ሐሰተኛ ስሞችን ተጠቅመው የሚጽፉ ሰው ናቸው። በቅርቡ ለቢቢሲ ሲናገሩ ደግሞ በእሳቸው ፌስቡክ ላይ የትችት አስተያየት የሰጠን ሰው ጭምር እንደሚያስሩ ቀብረር ብለው አምነዋል። ኮመንቲ ዋልስኩ ሕልከራ ቦስት የኮመንት ዋልስኩ ሚሴጅ ዋልስኩ ሕልከራ ما جرت عيني دي صودا معناتها فرينتا اللي اسكو خريبه مينا اخي يعني سيده لو دغ كومنت ولا اسكو ها هذا تيران بحينا هل ديلو እንዲህ ባሉ ደቃቃ ሰበቦች የሶማሌን ወጣቶች በይፋዊና ምስጢራዊ እስር ቤቶች ስለሚያጉሩት ሙስጠፋ መሐመድ አሰቃቂ ሪፖርት ያስነበቡት የሚኒሶታ ኢንስቲትዩት ኦፍ ሆርን ኦፍ አፍሪካ ስተዲስ ባልደረባው እስማኤል አልዩ ናቸው። እስማኤል እንደ ሰላይም እንደ ተመራማሪም ሆነው ያጠናቀሩትን ይህንን ሪፖርት ዌር ጀስቲስ ዳይድ ዘ ሎርድ ስላውተር ኤንድ ሬፕ ኢን ኤ ሃቫና ጄል የሚል ርዕስ ሰጥተውታል። ፍትህ የሞተበት አስፈሪው የእርድና የመደፈር ማዕከል ሃቫና እንደማለት ጸሐፊው ያወጡት ይህ አስደናቂ የምርመራ ሪፖርት እንዴት ባለ ሁኔታ ጠቅላይ ሚኒስትሩ ጭምር እንደሚያውቁት ያትታል። በቀጥታ ወደ ጽሑፉ ስንገባ እንዲህ ይጀምራል። ሚስጥራዊውን የሃቫና እስር ቤት ጉድ ስሰማ በአንድ አሳሳቢ ችግር ውስጥ እንደወደቀው ተረዳው። ከአለቆቼ የተሰጠኝ ትዕዛዝ የለም። አስተማሪና ተመራማሪ እንደመሆኔ መጠን ስለ ፍትህና ስነ ምግባራዊ ግዴታዎች የተጻፉትን ሁሉ አነባለሁ። በግንቦትና ሚያዝያ ወር 2017 ዓ.ም የገጠመኝን አይነት የሞራል ሙግት ግን አጋጥሞኝ አያውቅም። ሞራልና ኃላፊነት የተደራረቡበት ስሜት አንተ ካልሆንክ ማን ሊናገር ነው? ድፈር ሲል አስጮኸኝ። ሚያዝያ 25 2017 ዓ.ም ወደ መስሪያ ቤቴ ሄጄ ለትምህርት ክፍል ኃላፊያችን የሕክምና እረፍት እንዲሰጠኝና ማረፍ እንደምፈልግ ነገርኩት። እንደመታደል ሆኖ የትምህርት ክፍለ ጊዜዎችን ጨርሼ ነበር። እናም አለቃዬ የ3 ሳምንት እረፍት ለገሰኝ። ዝምታ የመስበሩን ዘመቻም ጀመርኩት። ያን ዕለት ማታ ቦርሳ ሞልቶ ልብስ ሰብስቦ ስለመያዝ አላሰብኩም። መሳሪያዎችን ብቻ መዘዝሁ። መሳሪያዎቼ የማስታወሻ መመዝገቢያ ደብተሬና እስክሪብቶዬ ናቸው። የሚሄደው እንደተለመደው ላለ የምርምር አሳይመንት እንዳልሆነ አውቃለሁ። በዚያ ላይ ያለኝ ጊዜ አጭር ነው፣ 3 ሳምንት ብቻ። ጉዞ ወደ ሃቫና ሶማሌ ክልል ጅጅጋ። ጎህ ሲቀድ ተነስቼ በዚያ የማሰቃያ ማዕከል በር ላይ የደረስኩት ቤተሰቡ የታሰረበት ጎብኝ መስዬ ነበር። ወደ እስር ቤት ውስጥ ሳልገባ ተመለስኩ። በሌላ ቀን ደገምኩ። ቤተሰባቸው የታሰረባቸው ሰዎች በፖሊስ ጣቢያው አቅራቢያ ቁጭ ብለዋል። ተቀላቀልኳቸው።
ግን ተጠራጠሩኝ። የመንግስት ሰላይ መስያቸው ግራ ተጋቡ። በሂደት ግን እኔ ፖለቲከኛም ሰላይም አይደለሁም፣ ይልቁንም ይህንን የስቃይ ማዕከል ለመረዳትና ለማወቅ የምሻ ሰው ነኝ የሚለውን ስነግራቸው ቀስ በቀስ አመኑኝ። ከዚያ በኋላ ታሪኮች መምጣት ጀመሩ። ልጇ እንደተወሰደ ያልተመለሰላት ግን በዚያ የስቃይ ማዕከል ፊት ለፊት ተቀምጣ የምትውል እናት፣ በተመረዘ ምግብ እንዲጎዳ የተደረገ ወይም ወፌላላ ተገርፎ የሞተም የተረፈም ወጣት ቤተሰብ፣ የተደፈሩ ልጆቻቸው በዚሁ እስር ቤት ውስጥ የሚሰቃዩባቸው ወላጆች ሁሉም በዚህ አሉ። ግን ወደ ሚዲያ ወጥተው ለሕዝብም ቀርበው አይናገሩም። አብዝተው ይፈራሉ። የደረሰባቸውን ቢናገሩ የሚደርስባቸውን ስለሚያውቁ እጅጉን ይሳቀቃሉ። ልጄን፣ ወንድሜን፣ እህቴን ብለው እስር ቤቱን አይጠይቁም። ከማሰቃያ ማዕከሉ ፊት ለፊት ተቀምጠው መዋል፣ ፍርድ ቤቶች ልጆቻቸውን ቢያቀርቡ ብለው ደጅ ደጁን ማየት ታሪካቸው ይህ ነው። ባለ ታሪኮቹ ይነግሩኛል፣ እሰማለሁ፣ በማስታወሻዬም እመዘግባለሁ። ከዚያም የተገደሉ፣ የተሰቃዩ፣ የቆሰሉ ሰዎችን በተመለከተ የሞቱበትን የተወሰዱበትን ቀንና ምክንያት ስጠይቅ ከቤተሰብ ብቻ ሳይሆን ከጓደኛ ከሚያውቋቸው ሰዎች፣ ከቀድሞ የእስር ቤት ጓደኞች፣ ይህ ነገር ከማይጥማቸው ባለስልጣናት ወዘተም ሐሳብ ወስዳለሁ። ውርጭ ከሞላው እስር ቤት ሌላ እስር ቤት ውስጥ መኖሩንም የተረዳሁት በዚሁ አጋጣሚ ነው። በዚሁ እስር ቤት ውስጥ የጅምላ መቃብር መኖሩንም የተረዳሁት እንዲህ ባለው ቃለ መጠይቄ ነው። የ16 ዓመቱ ሻፊቅ አብዱል ከሪም የዚህ እስር ቤት ሰለባ ነው። የእርሱ ሞት አንድ የ16 ዓመት ልጅ ተቀጠፈ ተብሎ የሚታለፍ አልሆነም። በፍትህ ስርዓታችን ልብ ላይ ስላለው ጽኑ ህመም የሚጠቁመን ነው። ታሞ ዝም ማለትን የሚያህል ህመም የለም። ሻፊቅ በዚህ እስር ቤት ውስጥ ተቀጥቅጦ ከተገደለ በኋላ በነበሩት ቀናት ሚያዝያ የመጨረሻ ሳምንት ላይ ወደ ጂጂጋ ሪፈራል ሆስፒታል ዘለቁ። ጉዜ ከዚህ ታዳጊ አሟሟት ጋር የተገናኘ የሕክምና ሰነድ ያለው ሐኪም ስለመኖሩ ለመጠየቅ የቤተሰቦቹንም አድራሻ ለማግኘት ነበር። ቀናኝ። አንዲትንም ነርስ አገኘው። ከሚናገረው አንደበቷ በላይ አይኖቿ ብዙ የሚናገሩ ነርስ ከፊት ለፊት የተቀመጠች ከሆስፒታሉ ግድግዳዎች በላይ ሆኖ የሚጮህ በደል ስትናገር ተሰማኝ። ከሷ ቀጥዬ ወደ መዝገብ ቤት አመራው። የሻፊቅ አጎት ነኝ። ከውጭ ሀገር ነው የመጣሁት። ታዳጊው ከመሞቱ በፊት እዚህ ሆስፒታል ለመጨረሻ ጊዜ መጥቶ እንደነበር ሰምቻለሁ። እናም እባካችሁ የአባቱን ስልክ ቁጥር ልትሰጡኝ ትችላላችሁን? ጠየቅኳቸው። ተባበሩኝና አባቱ ጋር ደወልኩለት። እኔን ለማግኘት አላመነታም። ወደ ቤቱ ሲሄድ ግን ግቢው በሐዘንተኞች ተሞልቶ ጠበቀኝ። ሰዎቹ ሐዘንተኞች ብቻ አይደሉም። ወላጆችን ለማጽናናት የተገኙ ዘመድና ጎረቤቶችን ብቻ አልነበሩም። ፍትህን የሚጠይቁ፣ ስለ ሻፊቅ ሞት ምላሽ የሚናፍቁ፣ ተጠያቂነት እንዲኖር የሚመኙ ሰዎች ናቸው። እኔንም እንደ ቤተሰብ ቀላቀሉኝ። ማን እንደሆንኩ አያውቁም። ስለዚያ የ16 ዓመት ታዳጊ አሟሟትና አገዳደል የማደርገውን ምርመራ ለማሳካት ያስችለኝ ዘንድ ዝርዝር ነገር አገኘው። በዚህ ቤት ደጋግሜ ተመላለሱ። ነገሩ እንዲህ ነው። የ16 ዓመቱ ሻፊቅ የታሰረው ከአንድ የባለስልጣን ልጅ ጋር ተጣልቶ ነው። በጸቡ አካላዊ ጉዳት የደረሰበት ራሱ ሻፊቅ ነው። እናም ተበደልን ብለው አባትና ልጅ ወደ ፖሊስ ጣቢያ ሄዱ። የጠበቃቸው ግን የከፋ ሆነ። የተቀበላቸው ፖሊስ ኮሚሽነር ፉአድ ቆራኔ ሻፊቅን አሰረው። ቆይቶ ከእስር ቤት አስወጣና ወደ ሃቫና ማሰቃያ ማዕከል ሲወስደው ታየ። በዚህ ጊዜ ሻፊቅ ያነክስ ነበር። ድብደባው ወዲያውኑ ተጀምሮ ነበር ማለት ነው። ሻፊቅ አንዳችም ህመም የሌለበት ፍጹም ጤነኛ ልጅ ነበር። ሃቫና የስቃይ ማዕከል ውስጥ ከገባ በኋላ ግን ነገሮች ተለዋወጡ። ከዚያች ቅጽበት ጀምሮ ለ40 ተከታታይ ቀናት ልጃችንን አሳዩን እያሉ ወላጆች ይማጸኑ ነበር። ሆኖም ተከለከሉ። ምግብ እንስጠው ብለው ሲጠይቁም ፖሊሶቹ ለእኛ ስጡን እያሉ ለልጃቸው ያመጡትን ምግብ እየተቀበሏቸው ይመልሷቸው ነበር። አሰቃቂው ነገር የሚሰማው ከዚህ በኋላ ነው። ከሻፊቅ ጋር እስር ቤት ውስጥ የነበረች አንዲት ልጅ ሻፊቅ መደብደብ ብቻ ሳይሆን መደፈርም እንደደረሰበት ነገረችኝ። ይቺ ታዳጊ እያለቀሰች ስትናገር ሀፍረት እንባዋን ይጋረድባት ነበር። እንዴት ተብሎ ይነገራል? ወንድን ወንድ ደፈረው ብሎ ማውራት እንዴትስ አያሳፍርም? ከቤተሰቡ አባላት አንዱ ለፖሊስ ኃላፊዎች ጉቦ ከፍሎ በእስር ቤት ውስጥ እያለ ሻፊቅን ለ5 ደቂቃ የመጎብኘት እድል አግኝቶ ነበር። ይኸው የቤተሰብ አባል በዚያ ጉብኝቱ ወቅት ሻፊቅ ደበደቡኝ፣ ደፈሩኝም ብሎኛል ሲል ገጠመኙን ነግሮኛል። በወቅቱ ሳገኘው ተዳክሞና ታሞም ነበር ይላል። አንድ ከሻፊቅ ጋር የታሰረ ሰው ሳነጋግር እንደነገረኝ ደግሞ ሻፊቅን ፖሊሶች እንዲደፈር ያደረጉት በእስረኛ ነው። ይህ ጉቦ ከፍሎ እስር ቤት ሄዶ ሻፊቅን የጎበኘው የቤተሰብ አባል ከተመለሰ በኋላ ሻፊቅን ሰወሩት። ስለ ሻፊቅ ከእስር ቤት እየሾለከ ይገኝ የነበረው መረጃም ሆነ እድል ቀንቷቸው ከሚፈቱ እስረኞች የሚገኘው ወሬ
ጠፋ። በኋላ ላይ አንድ የተለቀቀ እስረኛ ሻፊቅን ወደ ጤና ጣቢያ ወስደውታል የሚል ወሬ አመጣ። በኋላ እንደታወቀውም ያንን ታዳጊ የወሰዱት ጅጅጋ በሚገኘው አያርዳጋ የጤና ማዕከል ነው። ከዚያም ወደ ጅጅጋ ሪፈራል ሆስፒታል ተወሰደ። ያቺ አንደበቷ ብቻ ሳይሆን አይኗ የሚናገረው አያሌ ስቃዮችን የተመለከተችውና የታዘበችው ነርስ የነገረችም ታሪክ እዚህ ጋር የሚመጣ ነው። በግል ስናወራ የበርካታ ቤተሰቦችን ታሪክ ይዣለሁ አለችኝ። በሃቫና እስር ቤት ውስጥ ማሰቃየት የተፈጸመባቸው እስረኞች ከመሞታቸው በፊት ለመጨረሻ ሕክምና ተብሎ የሚመጡት ወደዚህ ሆስፒታል ነው። ባለፈው ዓመት ብቻ አለች ነርሷ 24 ወጣቶች ከሃቫና እስር ቤት እዚህ መጥተው ሕይወታቸው አልፏል። 9 የወሲብ ባሪያ ሆነው ነበር። አብዛኞቹ ሕይወታቸው ያለፈው ክፉኛ በመደብደባቸው ነው። የሻፊቅም ከእነዚህ አንዱ ነው በማለት አብራራችልኝ። በክልሉ ውስጥ የአንድ ሰው ፈላጭ ቆራጭነት ስለነበር ከፍተኛ የሆነ ግድያ፣ አፈና፣ ሰው ማሰቃየት በእስር ቤቱ ሲካሄድ ቆይቷል። የሚኒሶታ ኢንስቲትዩት ባልደረባው ጽሑፍ እንደቀጠለ ነው። 3 ሳምንታትን በፈጀው ቆይታዬ ወደ ሃቫና እስር ቤት 7 ጊዜ ተጉዣለሁ። ሆኖም የጸጥታ ሰራተኞች ይከለክሉኝ ጀመር። እዚያ የምገኘው የታሰረባቸውን ሰዎች ሊጠይቁ ከሚሄዱት ቤተሰቦች ጎን ተሰልፌ ነበር። ዓላማዬ ሁኔታውን መታዘብና መረጃ መሰብሰብ ነበርና የያዝኩት ወረፋ ሰው እያሳለፍኩበት ረዥም ሰዓት ስቆም ፖሊሶች የምጠይቀው ሰው እንደሌለ አወቁ መሰለኝ፣ ከለከሉኝ። ከዚያም አንድ መላ መዘየድ ነበረብኝ። በዚያ ቦታ ከተዋወቅኳቸው ሰዎች መካከል ለታሰረባቸው ሰው እኔ ምግብ ማቅረቡን በእናንተ ፈንታ ልወጣ፣ እናንተ ግን ቅሩ አልኳቸው። ተባበሩኝ። በዚሁ መንገድ መረጃ ማጠናቀሬን ተያያዝኩት። የተረዳሁት ነገርም ሻፊቅ አብዱል ከሪም በዚህ በሃቫና የስቃይ ማዕከል ውስጥ ብቸኛው ሟችና የስቃይ ሰለባ ለመሆኑን ነው። እኔ ቤተሰብ ጠይቄ የቀድሞ እስረኞችን አነጋግሬ ውስጥ አዋቂዎች የሰጡኝን መረጃ ይዤ ያጠናቀርኩት ሰነድ 78 ሰዎች ተደብድበው በስቃይ ተደፍረው በሚስጥር ተገድለው መሞታቸውን የሚያሳይ ነው። የሚያሳዝነው ነገር አብዛኞቹ ቤተሰቦች ውዶቻቸው በዚህ እስር ቤት ውስጥ እንደሞቱ እንኳን እስካሁን አለመስማታቸው ነው። የዚያች ምስራቃዊት ከተማ ጉድ ግን በዚሁ አያልቅም። ጅጅጋ 18 ምስጢራዊ እስር ቤቶች አሏት። እነዚህ ምስጢራዊ እስር ቤቶች ደግሞ የቀድሞ ባለስልጣናት መኖሪያ ቤት የነበሩ ናቸው። በእነዚህ ምስጢራዊ እስር ቤቶች ውስጥ የሚገቡት ፖለቲካ ነክታችኋል፣ የሙስጠፋን አስተዳደር ተችታችኋል የተባሉ ወይም ሊተቹን ሲሉ ደረስንባቸው ተብለው የተጠረጠሩ አሊያም የማይወዱን ሰዎች ናቸው ተብለው የተገመቱ ናቸው። ከእነዚህ እስረኞች ውስጥ የቀድሞ ልዩ ፖሊስ አባላትና የቀድሞ መንግስት ባለስልጣናት ይገኙበታል። በእነዚህ 18 ምስጢራዊ እስር ቤቶች ውስጥ የታሰሩ ሰዎች 3 ዓመትና ከዚያ በላይ ፍርድ ቤት ቀርበው አያውቁም። ማንም ጎብኝቷቸውም አያውቅ። በቃ ቤተሰብ ጠፉብኝ ብሎ እጁን አጣጥፎ ተቀምጧል። ያነጋገርኳቸው ዘመድና ቤተሰቦች ውዶቻቸው የት እንዳሉ እንኳን አያውቁም። እነዚህ የግል እስር ቤቶች ውስጥ የሚሰቃዩ ነፍሶች ስለሚደርስባቸው ግፍ የሚያውቅ የለም። ይህንን የመከራ ዘመን ከአብዲ ኢሊ አስተዳደር ጋር የሚያነጻጽሩ 30 ሰዎችን አነጋግሬያለሁ። በአብዲም ሆነ በሙስጠፋ ዘመን የታሰሩ ሰዎች ለሲያትል ፖስት ኢንቴሊጀንስ ከተናገሩት ጋር አንድ አይነት ነው። እንዲህ ይላሉ። በአብዲ ኢሊ ፕሬዝዳንትነት ዘመን ሞትን፣ እስራትንና መሰለልን አይተነዋል። በፍጹም ግን ከዚህ ጋር አይመጣጠንም። ከዚህ ቀደም በፍጹም የተመሳሳይ ጾታ መደፈርን ሰምተን አናውቅም። በድብቅ መግደልና ስነልቦናዊ ስቄት መፈጸምንም አላየንም። በአብዴሌ ዘመን ሰው እያየ ልትገደል ትችላለህ። የአሁኑ ግን በጨለማ ረሽነው ይጥሉሃል። ይህ የሙስጠፋ ዘመን ጨለማ ነው። ይህንን ሐሳብ ያነጋግርኳቸው 30 ሰዎችም ይጋሩታል። ከፖሊስ እስከ አገር ሽማግሌዎች፣ ከጋዜጠኞች እስከ ሕክምና ባለሙያዎች የሚናገሩት ይህንኑ ነው። አንድ የሕክምና ባለሙያ በሃቫና የስቃይ ማዕከል ውስጥ የሚሆነውን ነገር ከዚህ ቀደም ሰምተውትም ሆነ አይተውት እንደማያውቁ በአጽንኦት ነግረውኛል። አስገራሚው ነገር የአሁኑ ፕሬዝዳንት የቀድሞውን ፕሬዝዳንት በማውገዝ የሚታወቁ የሰብአዊ መብት ተቆርቋሪ ተከራካሪም የነበሩ መሆናቸው ነው። ኦልሞስት 10 ዓመት ያህል ከሀገር ከወጣው ጀምሮ በተለያዩ ብዕር ስሞች ጽሁፎችን ይጽፍ ነበር። በእንግሊዝኛም፣ ሶማሊኛም፣ አንዳንዴ በአማርኛ ስለ ክልላችን ሁኔታ፣ ስለነበረው የሰብአዊ መብት ጥሰት፣ ስለ አስተዳደር ብልሽነት፣ በጠቅላላ በህዝባችን ላይ ሲደረግ ስለቆየው ጭቆና በሰፊው ከ100 በላይ ጽሁፎችን ሲጽፍ ቆይቻለሁ። በዚህም ብዙ ህዝብ ያቀኛል።
የሰው ልጅ መብት ተጣሰ ብዬ ከ100 በላይ ጽሁፎችን ጻፍኩ የሚሉት ሙስጠፋ ፕሬዚዳንት ሆነው በአንድ እስር ቤት ውስጥ ብቻ መቶዎችን እንዲገደሉ ማድረጋቸውን የሚገልጸው የእስማኤል ሀሊዩ ጽሁፍ ሲቀጥል እንዲህ ይላል። በሃቫና እስር ቤት ውስጥ ገብተው በድብደባ ብዛት እንዲገደሉ የሚደረጉ ሰዎች ወንጀላቸው ለችሎት ቀርበው በፍርድ ቤት አይመዘገብም። እንኳን ለፍርድ ቤት ለቤተሰብም አይነገርም። አስከሬንም የማይሰጥበት ጊዜ ብዙ ነው። ይህ እስር ቤት ሌላ አስደናቂ ባህሪም አለው። በማሰቃየት ሰዎችን የገደሉ የጸጥታ ሰዎች የማዕረግ እድገትና ሽልማት ይሰጣቸዋል። ልጄ ወይም ወንድሜ አለያም እህቴና አባቴ የተገደሉ ብሎ የሚናገር ሰው ደግሞ አንተም ትደገማለህ የሚል ማስፈራሪያ ይደርሰዋል። ከዚያም ጸጥ ይላል። የሻፊቅ አባት የገጠማቸው የሆነው የደህንነት ሰዎች መጥተው ልጅህን እርሳው፣ ስለ ወደፊቱ አስብ፣ የሞተው ታሞ ነው፣ እናገራለሁ ብትል ወዮልህ ተብለዋል። እንዲያም ሆኖ አንዳንድ ደፋር ሰዎችን አላጣሁም። ስማቸው እንዲደበቅላቸው አስጠንቅቀው በማህበረሰባቸው ላይ የሚደርሰውን መዓት ለማብራራት ፈቅደዋል። ለ15 ዓመት በካርማርዳ ሆስፒታል ውስጥ የሰሩት ነርስ በዚህ ሙያ ከተሰማራውበት ዘመን ጀምሮ እስረኞች ሲሞቱ አይቻለሁ። በወንድ ተደፍሮ የሚሞት ወንድ እስረኛ ያየሁት ግን አሁን ነው። ቅዠታም ሌሊቶችን እንዳሳልፍ የሚያደርግ መከራ ነው የማስተውለው ይላሉ። አሊ አብዲ ያልኳቸው የአገር ሽማግሌ ደግሞ ሰው ተገደለ የሚባለው ነገር እኛን ማስደንገጥ ካቆመ ቆይቷል። ግን ወንድ እንደፈረው የሚል ዘግናኝ ነገር አዲስ ነው። ይህንን ነገር የሚያደርጉት ምዕራባውያን ናቸው የሚባለውን ነበር የምናውቀው። የወደቅነው በሞራልም ጭምር ነው። እጅጉን ያስደነግጣል ይላሉ። አንድ የፖሊስ ባልደረባ ደግሞ በሃቫና እስር ቤት ውስጥ አስገድዶ መድፈር እየተፈጸመ መሆኑን ለኮሚሽነሩ ነገርኩት። ከዚያም እኔንም ወደዚሁ እስር ቤት አስገባኝ። እውነት በመናገሬ ዘብጥ እያወረድሁ ይላል። እኔ በነበርኩበት ክፍል ውስጥ በወሲብ ጥቃት በድብደባና በህመም እንዲሞቱ የተደረጉ ሰዎችን በዓይኔ አይቻለሁ የሚለው ደግሞ ለ6 ወራት በዚሁ የሃቫና ስቃይ ማዕከል ውስጥ የከረመው አብዲ ነው። ሐሰን መሐመድ በበኩላቸው ልጄን አሰሩብኝ። ያሰረው ኮሚሽነሩ ነው። እንዲፈታልህ ከፈለግ 300 ሺህ ብር ክፈል አለኝ። ተከራክሬ 200 ሺህ ብር ከፈልኩ። ልጄ ተፈታ። ነገሩ ንግድ ነው ይላሉ። የእሳቸውን ሐሳብ የሚደግፈው ፖሊሱ ሐሪብ ደግሞ ሰዎችን በዘፈቀደ እንድናስር ከአለቆቻችን እንታዘዛለን፣ የእስረኞቹ ቤተሰቦች ገንዘብ እስኪከፍሉ ድረስም እንድናስር እንደረጋለን ይላል። ፊቅ የተባሉ አንድ የታወቁ የሀገር ሽማግሌ አነጋግሬ ነበር። እንዲህ ያለው መከራና ስቃይ እንዲያበቃ ክልሉ እየሄደበት ያለው የተሳሳተ መንገድም እንዲስተካከል ሙስጠፋን ጠይቄው ነበር። ይህንን ሁሉ አሳምሮ ያውቃል። ፈልጎት ያደረገውና አስፈላጊ ነገር ነው ብሎ እንደሚያደርገውም ተረድቻለሁ በማለት ገልጸውልኛል። አንድ መሐመድ ዋሊ የተባሉ የብልጽግና ፓርቲ የክልሉ ከፍተኛ ሹም ደግሞ ጉዳዩን ጠቅላይ ሚኒስትር አብይም እንደሚያውቁት ነግረውኛል። እኒህ ሰው ሙስጠፋና አብይ በጉዳዩ ላይ ያደረጉትን ውይይትም ያውቃሉ። በሶማሌ ክልል እየተካሄደ ያለውን ነገር የማላውቅ እንዳይመስል፣ ምን አይነት የሰብአዊ መብት ጥሰት እንደምትፈጽሙ አውቃለሁ። በሃቫና ማሰቃያ ማዕከል ያለውን ነገር ሁሉ አውቀዋለሁ። ከሶማሌ ባህልና ስርዓት ውጭ የሆነ ተግባርም እንደምትፈጽሙ አውቃለሁ። አሁን እየጠበቅሁ ያለሁት ቀጣዩን እርምጃ ነው በማለት ጠቅላይ ሚኒስትሩ ለሙስጠፋ ነግረዋቸዋል ሲሉ መሐመድ ተርከውልኛል። አንድ የመንግስት ኃላፊ ደግሞ በዚህ ድርጊት የሚቆጡ ባለስልጣናት መኖራቸውን ገልጸው ይህ ነገር እንዲቆም አቶ ሙስጠፋን ጠይቀዋቸው ነበር። በጉዳዩ ላይ ጣልቃ ገብተን ሙስጠፋንና በዙሪያቸው ያለውን ገዢ ልሂቅ ጠይቀን ነበር። ሁሴን ሀሺና ጀኔራል አብዲ አሊ ዚያድ ይህ ነገር እንዲቆም ሲጠየቁ ፍላጎት እንደሌላቸው አብራርተውልናል ሲሉ ገጠመኛቸውን ገልጸዋል። 47 ሰዎችን ለዚህ ጽሑፍ ስል አነጋግሬያለሁ። ፍርሃት፣ እልህ፣ አጋር የለሽነት ጉዶቻቸውን በተነጠቁ ቤተሰቦች ላይ የሚታይ ስሜት ነው። አንዳንድ ወላጆች ምግብ ይዘው ሃቫና ሲሄዱ ልጅሽ ታሞ ሞተ ይባላሉ። የሚኒሶታ ኢንስቲትዩት ባልደረባው ጥናታዊ ጽሑፍ ተጨምቆ ሲቀርብ ይህንን ይመስላል። በምስራቅ ኢትዮጵያ በጅጅጋ ከተማ በሶማሌ ክልል በዜጎች ላይ የሚፈጸመው በደልና ግፍ ከዚህ የሰፋ እንደሆነም ጽሑፉ ያትታል። መልካሙን ሁሉ በመመኘት በዚሁ እንሰናበታለን።